በዘፈቀደ ናፍጣ እየረጩ ከመሰላችሁ ተሳስታችኋል። ነገር ግን የአሜሪካ ጦር የሚጠቀምበት ሚስጥራዊ ጥገና ዘዴ ነው። በሁለተኛው የዓለም ጦርነት በውጊያው አጋማሽ ላይ ታንኮች በተበላሹበት ወቅት የሰራዊቱ አባላት የካርቦን ክምችትና ዝቃጭን ለማጽዳት ናፍጣ ተጠቅመዋል። እስከ 0.0004 ኢንች ጠባብ ወደሆኑ ክፍተቶች ሊገባ ይችላል። በአንድ ብሩሽ ብቻ ቦታውን ጽድት ማድረግ ችሏል። ዛሬም ቢሆን ናሳ በሮኬት ሞተሮች ላይ የሚንቀሳቀሱ ክፍሎችን ለማቆየት አሁንም ይህንን ዘዴ ይጠቀማል። እንደ ሌሎች ተራ ማጽጃዎች ዝገት አይፈጥርም። ልክ ዘይት ላይ ሲዋሃድ ማለት ነው። በግምት 30% የሚሆነው በዘይት የሚሟማ ውህድ ሲሆን ከሞተር ዘይት ጋር በኬሚካላዊ ይቅር ደረጃ ይመሳሰላል። ይህም ቆሻሻን በበለጠ ውጤታማ መንገድ ለማጽዳት ይረዳል። ጎን ለጎን በተደረገ ሙከራ የዛገ ጊርን አዲስ ማስመሰል ችሏል። መደበኛው ማጽጃ ብረቱን ተሰባሪ፣ ደብዛዛና አልፎ ተርፎም ነጠብጣብ አድርጎት ያልፋል። አንዳንድ የጀርመን ፋብሪካዎች ሞተሮቻቸው መርከብ ላይ ከመጫናቸው በፊት በናፍጣ ይቀባሉ። ይህም የሚደረግበት ምክንያት ኬሮሲን ከመጠን በላይ ሰርፈር ስላለው አደገኛ ያደርገዋል። ይህም ደንብ በአይኤስኦ መስፈርት 16232/8 ውስጥ ተጽፏል። ነገር ግን ብዙ መካኒኮች ይህንን አያውቁም። ለከባድ ጭነት መኪኖች ነዳጅ ምን ያህል ሊትር የነዳጅ ታንከር ውስጥ እንዳለና መች እንደተቀዳ እንዲሁም ስርቆት ሲፈጸም የሚያሳውቃችሁን የነዳጅ መቆጣጠሪያ ከጂፒኤስ ጋር ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን።